በዚህ ቪዲዮ የማላውቀው ራንደም ሰው ቀን ለማሳመር እሞክራለሁ። የአንድን ሰው ቀን ከመጥፎ ወደ ጥሩ ከመቀየር የደበረውን ሰው ፈገግ እስከማስባል ይህንን ሁሉ ለማየት አብራችሁ ቆዩ። አሁን ያለሁበት ከተማ ኦልሞስት ሁሉንም ሰው ስለማውቅ ወደ ሌላ ከተማ እንሄዳለን። አሁን ያለሁበት ከተማ ሱሉልታ ይባላል። ሱሉልታ ከአዲስ አበባ 20 ኪሎ ሜትር ትርቃለች። እዚህ ሱሉልታ ውስጥ የማውቀው ሰው በጣም ትንሽ ነው። ስለዚህ አሁን በዚህ ከተማ ውስጥ እየዞርኩኝ መንገድ ላይ ያገኘሁትን ራንደም ሰው ቀን ለማሳመር እሞክራለሁ። ሌትስ ጎ። ቆይ ግን ከዛ በፊት ሳገኛቸው ምንድነው የምላቸው? እንለማመድ። ሰው ማግኘት በጣም ቀላል መስሎኝ ነበር፣ ግን እንዳሰብኩት ቀላል አልነበር። አንዳንዱ ይሸሸኛል፣ አንዳንዱ ደግሞ ብቻዬን አይደለሁም ይለኛል። ብቻ ግን የሚሳካ አይነት አልነበረም። እና ትስማሚያለሽ? አይ ጀለስኝ ይችላል። ያው ከጀለስኝ ጋር የሚሆን ከሆነ አይደል? ግን ተስፋ አልቆረጥኩም ነበር። ከብዙ ሙከራ በኋላ ተሳካልኝ። ሶ ጋይስ ልጁ ቤት ገብቶ ትንሽ ቆይ ተደውልልኝ ብሎኛል። እንደውልለታለን ማለት ሄሎ። እሺ ብዙ አቆይማ። እሺ ፒስ። በእውነቱ ይመጣል ብዬ አላሰብኩም። መጥቷልና እጣ ነው የሚሰራው። ሶ እዚሁ ነው አይደል የምኖረው? እዚህ አሪፍ የምትለው ካፌ እዛ እንሂድና አሪፍ የምትዩ ካፌ ማለት ነው። ፈለግሽበት የፈለግሽው ምግብ ጋብዝሻለሁ ማለት ነው። ሶ ይሄ ነው አይዲያው ማለት ነው። ተስማሚያለሽ? ተስማማ። ስለዚህ ሱሉልታ ውስጥ አሪፍ የሚባለው ካፌ መተናል እና ገብተን እንጋብዘዋለን እሱ ማለት ነው። ሌትስ ጎ። ያበደ የምትይውን ማለት ነው። በርገር ትችያለሽ፣ ፒዛ ትችያለሽ፣ ምናምን እንደፈለግሽ። ደብል በርገር ፒስ ታዘሽ። እሱ አንድ ደብል በርገር። ምግቡ መጥቷል እና ልንበላ ነው። አንድ ላይ ነው የምንበላው። ኦኬ ነው። ኦኬ እሱ ነው የሚበላው። ሶ ልጋብዘው ነው። ያ እኔ አልበላም። Imagine I haven't seen it. I know that bro. ቪዲዮ እንደዚህ የሚያልቅ መስሏችሁ ነበር? አያልቅም። እንደዚህ የሚገርም ሀሳብ አለኝ። ጌም ዞን ነው የምንሄደው። ያ ጌም ዞን እንሄዳለን። ከዛ ፑል እንጫወታለን። የሚገርም ሀሳብ አይደለም? አቃ
ያው ቀጥቅጦኛል። እኔ ፑል አልችልም ሲጀመር። አንድ ኳስ አግብቻለሁ ለኩራት አንድ አግብቻለሁ። 2 ኳስ አግብቻለሁ። 2 ኳስ ነው ያገባሁት እና ኩራት ተሰምቶኛል። አንተ የተሰማ ስሜት ምንድነው? እኔ በቃ ጥበብሽ በዛብኝ እንጂ አያህ በቃ እንዲህ ነው የምደነቀው በሄድኩበት። ቴንክ ዩ እውነት ከፍተኛ ባክ። አሁን ወደ ውጪ እንወጣለን። ትራንዚሽን 1 2 3 ሶማን እኔን ከማግኘትሽ በፊት ቀንሽ እንዴት ነበር? እንዴ በጣም ተጨናንቄ በትምህርት ታዛውኝ ባለሁበት ሰዓት ነው የደረስኩት። ደርሼልሻለሁ፣ ተሳክቶልኛል። አዎ እንዴ መሳካት አንድ ነው እና አሪፍ ቀን ነበር ያሳለፍኩት። አዎ አሪፍ ቀን ነበር ያሳለፍኩት። ዋናው እሱ ነው እና ሰብስክራይብ እንዲያደርጉ ትነግርልኛለህ። ሰብስክራይብ ሁሉም ነገር ቲክቶክ ላይም ገብታችሁ ፎሎ ምናምን አድርጓቸው። ቲክቶክ ከስር አለ። የማያሽሽ በጣም ቴንክ ዩ ማን